በደንብ እንምነሸነሽበታለን ነው የሚባለው። እንደዚህ ነው ሰበር ዜና። በትላንትናው ዕለት ቬሎ የለበሰችዋ ግለሰብ ለውሽማዋ አስገድዳ ሱፍ በማስለበሷ ከለበስክን በኋላ የተለየ ስሜት እንዲሰማ እፈልጋለሁ ያለችዋ ግለሰብ በፖሊስ ቁጥጥር ስር ዋለች። ፖሊስ ባጣራው መሰረት አይዲያውን የሰው መሆኑን ደረሰበት። የቸው ድለድቅ እናንተ ውሽንቢትና ውሽማው የሰው አይዲያ እስከ መቼ ድረስ ነው እየሰረቃችሁ የምትኖሩት ማለት ነው? ጉድ እኮ ነው ቤተሰብ፣ ጉድ እኮ ነው። መቼም እኮ ሰበር ዜና ስል እኮ ወገብሽ ይሰበር የምትሉኝ እኮ አትጠፉም። ወገባችሁ ስብር ይበልና ማለት ነው። እንግዲህ ሩታዬ ከከተማው ላይ እንምነሸነሽበታለን እያለች ሰምታችኋል። ከዚህ በፊት ረሙና ሩታዬ እንግዲህ ቬሎና ሱፍ ለብሰው ከተማው ላይ አዲስ አበባ ከተማው ላይ በደንብ አድርገው ተምነሽንሸው ነበረ ማለት ነው። በትላንትናው ዕለት እንግዲህ የእሷ አይዲያ ልቅም አድርጋ ቬሎ ለብሳ ለጋሽ አሸብር ሱፍ አስለበሰችው ማለት ነው። ጉድ እኮ ነው። እኔ ለዚህ እኮ ነው እቺ ልጅ እኮ በራስ የመተማመን ነገር የላትም፣ ኮንፊደንስ የላትም። አይዲያዋ በሙሉ የሩታ ነው የምላችሁ እኮ ለዚህ ነው። አሁን ይሄ እንደዚህም ስል እኮ ቅጥል እርር የምትሉ እኮ አትጠፉም፣ የእሷ በጎች ላሞች ማለት ነው። ለማንኛውም እንሄድባታለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጉድ እኮ ነው። ሱፉ ከለበስክ በኋላ የተለየ ስሜት እንዲሰማህ እፈልጋለሁ። ምንም አልተሰማህም? እንደው ዥው ያለብህም ነገር የለም አላለችም? ኧረ አንዳች ነገር ዥው ያድርግሽ አንቺ ሴትዮ። እንደው አንቺ ማላይበት ቦታ እንደው የት ልሂድ? ዳሞቿ እኮ እንጦሮጦስ ግቢ የማይሉኝም እኮ እንደው የሚሉኝም አይጠፉም እኮ ቤተሰብ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጀግኒቷ የአንበሲቷ የሩታና የረሙ ቪዲዮ ነው ማለት ነው። ሁለተኛው ደግሞ እንግዲህ ለማነጻጸር ያመጣሁት ደግሞ የሜዳ አህያ የውሽሚቷ ወይም ደግሞ የሴተኛ አዳሪዋና የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ጋሽ አሸብርና ውሽሚት ከተገናኙ ጀምሮ ብዙ ጊዜ እንናገራለን። እያንዳንዱ አይዲያ የሩታ አይዲያ ነው ይዛ ይመጣችሁ ማለት ነው። እኔ እኮ አይዲያ እኮ የነ ጋሽ አሸብር የጋሽ አሸብር ሰርገኞች ዘበኞች እንዳለ እኮ አይዲያ የምታፈልቀው እኮ ሩታ ናት። ሩታ ማለት ነው። ሩታ ከነሱ ከራቀች እኮ ይጠርባቸዋል። በቃ በጣም ነው የሚጠርባቸው ማለት ነው። እንግዲህ ከትላንት ወዳ ቀለበት እንድታረግልኝ እፈልጋለሁ ብላ መጣችና በማግስቱ እንግዲህ ይታያችሁ መልስ መልስልሻለሁ ብሏታል። መልሱን መጠበቅ እንኳ አልቻለችም። ቤተሰብ አልቻለችም። ለመሰላችሁ ማነጻጸር ነው የምትፈልገው ማለት ነው። ከጀግኒቷ ከሩታ ጋር መነጻጸር ትፈልጋለች። በቃ የሆነ እሷ ተሽላ የተገኘች ይመስላታል መሰለኝ ይች ውዳቂ ማለት ነው። እና ቬሎ ለብሳ እንግዲህ ቬሎ ለብሳ ምንድነው አላማሽ? ምንድነው አይዲያሽ? ምንድነው ፐርፐዝሽ እያላት ነበረ ትላንትና ማለት ነው። ውሽማ ፐርፐዜማ እያለችው እንግዲህ ሱፍ ይዤልህ መጥቻለሁ። ከዛ በኋላ ግን ሁኔታውን እነግርሃለሁ። ሱፉ ከለበስክ በኋላ የተለየ ስሜት እንዲሰማ ፈልጋ። ምንም አይነት ስሜት የለም። እንዲሁ ሽው ያለበትም ነገር የለም ማለት ነው። እንዲሁ ድንገርሽ ብዬ ነው አንቺ ደነስ ዶንቆሮ ማለት ነው። ምንም አይነት የፈለግሽው እንኳ አክሮባት ብትገለባበጪ ሚስቱን የልጁን እናት አትደርሽም። ጀግኒቷ አንበሲቷ የሴት ልኳ ሩታ እውነቴን ነው የምልሽ 1000 ጊዜ በአክሮባት ብትገለባበጪ እሷ መሆን አትችም ማለት ነው። እጅግ በጣም ብዙ አይዲያዎች የሩታ አይዲያዎች ይዘሽ መጥተሻል፣ ግን ሩዋን አትደርሽም። ሩዋ ማለት ነው
ቬሎ የለበሽበት ትላንትና ከዚህ በፊት ከረሙ ጋር የሰራችው አይዲያ ነው። ከዚህ በፊት ሱሪ ለብሰሽ ምናምን ጺማ አድርገሽ ምናምን እንደዛ ስትንገማጨጭ የነበረው እሱንም ራሱ የሩታ አይዲያ ነው ማለት ነው። ሩታን ለመሆን እንዶ ያልፈነቀልሽው ድንጋይ ያልቆፈርሽው ጉድጓድ የለም። ነገር ግን ደግሞ እሷን መሆን አትችም። እሷን መሆን አትችም። አንቺ ደንቆሮ ማለት ነው። ለምንድን ነው ራስሽን መሆን ያቃተሽ? በዚህ ልክ የበታችነት ስሜትን የተሰማሽ ለምንድን ነው? እኔ እኮ ለዚህ ነው ቤተሰብ፣ እኔ ሁልጊዜ ላለው እኮ ኮንፊደንስ የላትም፣ በራስ የመተማመን ነገር የላትም። ሁሌ እሷን እያነሳች ወይም ደግሞ የእሷን አይዲያ ነው በቃ። በራሷ የምትተማመን ሴት ብትሆን ኖሮ የራሷ የሆነ ለዛ የራሷን የሆነ አይዲያ ይዛ ነበር የምትመጣው ማለት ነው። ነገር ግን እያንዳንዷ ነገር አይደለም እንትን ማለት ነው ማለት ይሄ ቪዲዮ የምታረጋቸው ነገር ተውና፣ አለባበሷ፣ የፀጉር አያያዟ እንዳለ የሩታ አይዲያ ነው ይዛ የምትመጣው ማለት ነው። በቃ ሩታ የምታረጋቸው ነገሮች ነው ለማድረግ የምትፈልገው ማለት ነው። እንዶ እንትኑ ሱፉን ስትለብስ የሚሰማ ስሜት ምንም ነገር የለም። እንዶ ዥውም አላለብህም ከአይንህም ምንም ነገር በግድ በቃ ለአግባሽ እንዲላት ነው የምትፈልገው ማለት ነው። ይቺ ሴትዮ፣ አንቺ ሴትዮ ውሽሚት ሄርሜላ፣ ወንድ በጣም ነው እንደ የጠረረብሽ አንቺ ሴትዮ ማለት ነው። እኔ እንዶ አንዳንዴ አንቺ ሴትዮ ሳይ እውነት እንዶ ሴትነቴን እጠለዋለሁ። ሴትነቴን ድርግም አድርጌ ነው የምጠላ። እውነቴን ነው የምልሽ። እንደው የሚጠላ ነገር ይጥላሽ ማለት ነው። ሴትነቴን እጠላለሁ። በዚህ ልክ እኛ ሴቶች የወረድነን እላለሁ። ጥያቄ ለራሴ ይፈጥርብኛል ማለት ነው። ነገር ግን እንዳንቺ የወረድን ሳይሆን እኛ የተከበርን። በእርግጥ እንዳንቺ አይነት ውርጋጥና እንዳንቺ አይነት አሳዳጊ የበደላቸው እጅግ በጣም ብዙ ነፎች አሉ ማለት ነው። እኔ እኮ ይህ ሁሉ የምታረጉት አንድ የሩታ አይዲያ ነው፣ ሁለት ደግሞ ሩታ ለማናደድ ነው። ሩታ ከሆነች እንደው ብትጠበሱ አልኳችሁ፣ ብትጠበሱ አትሸቷትም። በቃ እሷ ቆርጣለች። ጀግኒት አንበሲት ማለት ነው። እንዶ ታቃጥላችኋለች እንጂ እሷንማ ማናደድን አትችሉ። ግን እሷን አናድዳለሁ ብላችሁ እንዲህ በመርከሳችሁና እንዲህ በመስቀጣችሁ በእውነቱ አዝናለሁ። አይ መግማማት አሉ እኮ እማማ ዝናሽ። አይ መግማማት። እኔ እኮ ከዚህ በፊት እኮ እንትን የመሰለ አቁማ ስትገመጭጨው የማየው እሷ ነበረች። ትላንትና ደግሞ እንዶ ከንፈሩ ክፍት ሲላታየው ሲስማታየት እንዶ አንተ ልጅ ማለት ነው። እንዶ ክብር የሚባል ነገር የለህም እንዴ? ለራስ እንዶ ለቤተሰብ ለእናት ለአባትህ እንኳ ክብር የለህም እንዴ? እንዶ ለወለድከው ልጅ እንኳ ክብር የለህም? ነጊ ሲያድገው አሁን አድጎ ሲያይ ይህ ቪዲዮ ምንድን ነው የሚለው ማለት ነው። ይቻው ድለድክቶቶቶ እንዶ እንዳንተ አይነቱ እንዶ የያዘልን። እውነቴን ነው ጋሽ አሸብር፣ በጣም ነው የወረድከው ማለት ነው። በጣም እያስጠላ፣ በጣም እየዘቀጥክ ነው እየመጣ ያለው ማለት ነው። አይ እንኳንም ከመሳም ወደ መሳም ተሸጋገርክ። እውነት በእውነት ይህ አሁን አንድ ለውጥ ነው። እኔ እንደው አቁማ እንደውም በምላሷ ነበር እኮ እየላሰችው የነበረው እየጠረጋች በእጇ እንደዚህ ጥርግ አንዳች ነገር ጠራርጎ ያውጣትና ማለት ጀንፈል ማለት ነው። አሁን ትላንትና እሷም እየሳመች እሱም ደግሞ ሳማት ማለት ነው። እና አንድ ለውጥ ነው። እንኳንም አቁሞ ከመንገምጨጭ እንኳንም ወደ መሳም ተሸጋገር አንተ የሆንክ ነገር ማለት ነው። ግን እውነቴን ነው የምልህ አንዳንዴ እያሰብክ እያስተዋልክ የልጅ አባት መሆንህን ደግሞ አትርሳ። የልጅ አባት ማለት ነው። የልጅ አባት ነህ። ለዛውም የወንድ ልጅ አባት ማለት ነው። ትዳር አጋርህን ተዋት። መቼም ክብርም ሰጣት ቦታም ሰጣት አታውቅም አንተ ማለት ነው። አንተ ወራዳ ይሆንክ ማለት ነው። ነገር ግን ለልጅህ ክብር ይኖር። እስኪ ለልጅህ ክብር ይኖር። አንተ ለእሷ ክብር ሰጣሃትም አልሰጣሃትም ደንታ የላትም ሩታ ማለት ነው። ነገር ግን እስኪ ቅንጣት የሚያክል ነገር ለልጅህ አስብ እስኪ፣ ለልጅህ ማለት ነው። እንደዚህ ስትቦካ እንደዚህ ስትቦካካ በጣም ነው የምታስጠላው ማለት ነው። እኔ አንዳንዶቻችሁ ደግሞ ጀግና ጎበርስ ኤርሜላና አብሪሽ ወደፊት እያላችሁ እንደ ወደፊት እንደ ንፋስ እንቅፋት ድፍት ያድርጋችሁ እናንተ ከንቶች ማለት ነው። መቼም ውሽሚት መሳዮች ናችሁ። ለማንኛውም ሰላማችሁ አለ።